Arriba, abajo, lento, lento, arriba, abajo. ገንዘብ ደስታን አይገዛም፣ እከራየዋለሁ። ኪራይስ እና ከድህነቴ ጋር ቅፍቅፍ ብዬ ልኑር? ተውኝ። ድፍረቱ ለስራ አለኛ ራሳችንን በራሳችን እናስተዳድር ሰዎች ስለሆን ነው። አሰጣይ ግራዘን አስመሳች ሁለታችሁ አስመሳች ናችሁ። አሰጠኝ ከራሳው ጋር ነው ወጥሮ ያዛቱካ አትሰራዚ ወሸና Arriba, abajo, lento, lento, arriba, abajo, arriba, abajo, lento, lento. Hacho mami, esos movimientos pa' arriba, pa' abajo, lento, lento, pa' arriba, pa' abajo, lento, lento, pa' arriba, pa' abajo. Pone de espalda porque quiere potón. አንቺ ሽሮላ አረ በጣም ጥምብዝ በቃ ደሞ ዛሬም ሰከርሽ? ናናው ሰደኝ ወደ ቤት። የት ነው ያለው? እሺ የት? አንጋር ላይ ነው የወደኩት። ታገኘኛለህ? መጣሁ ወንተልታ እንድቀም ማለት ነው። ሙተ እንደው ተርብዳ ይበላቡ እናንተ ከኛ በቃ እንግዲህ ለማንኛውም ተርብዳ እናት መከረኛ ሰይ አላላ ደሞ ምን ፈለግ አትምጣ በቃ ቤት ገብቻለሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም፣ ጨርሰህ የጀመርከው። ኧረ በእግዚአብሔር ትቸርኝ። ትንሽ ከቆየሁ መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ቦድ ፈላ ዘንድሮ ሸናው። እግዚአብሔርን ትቸርኝ። ከኋላ ራሱ ሰላም አይመስልኝ፣ እየቀዘቀዘኝ። ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ አራት ቲቸር ታፍናልን፣ ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር ነው ቲቸር፣ ለፕሬዘንቴሽን አልተፈጠርኩም። ከ3 ጊዜ በላይ መልሴን ስጠኝ ብዬ ጠየቅኩት። ምን ላይ ረሳሳኝ ነው እንዴ? አባ መልስ አትሰጪኝም? በቃ ተነታነተ ዝርዝር የለኝም ተባልክ አይደል እንዴ? ስትወርድ እሰጥሃለሁ። አላረሳሳኝ ያንተ ብር ምን አይነቱ ነው? እሰጥሃለሁ። አንተ ያረሳሳው እንደዚህ ነገር አላችሁ ነው? ተቀበለው አሁን ስወርድ ወራጅ እዚህ ጋር ያዝልኝ። ደረስ? እሺ በቃ ወረዳ ወራጅ ወረዳ። እሺ ዝጋት በሩን። እሺ ገጠም አድርገው፣ ስለማይዝ ገጠም አድርገው። በቃ ዝጋው። ማን እየቸኩያለሁ እኮ ዝጋው። ቶሎ ገደት፣ እስቲ ገደት። አዎ ቴንክ ዩ። ሲጀመር ነኝ ንፍጣም ነኝ ጅል ነኝ። እዛው አልቀበልም፣ እዛው ተቀበል ያልችኝ። እኔ በሁለት ወንድ ከታደግ ምን ሆኖ ነው? ልጄ ነው ዶክተር። ያው ባስካርድና ቀልዱ ያለ አልዱ ይላል፣ አስቁኝ ይላል። ካላሳቅን ማጥቅም በኋቃ ውስጥ በጭንቅላት ለቆ ነው አንገት ዞር። ምን ፉገራ ትሮማ ዲስ ኦርደር ቀልጅልኝ። እኔ ቀልድ ምንድን? እሺ በቃ አንዱ ራሱን ሊያጠፋ ፎቅ ላይ ወጣ። ከዛ ቀድሞ ስልኩ ጠፋ። ከዛ ምን እሱ ነገር ነው አልችልም። ታው ቀልጅ አንዱ ኩል ነኝ ይላል። ኩል ነኝ እያለ የሰፈር ሰው ቻፕስቲክ አይሻልም ምናምን አለ። አያስቅም። ምታኝባ አንግነን ስማ። አንዱ ታማሚያችን መጥቶ ቂጡ ከማነሱ የተነሳ አርቲፊሻል ቂጥ አስገጠምንለት። አይደለም እንዴ ነው ዶክተር። ሌላ ልንገር። ያው አንዱ ደግሞ የወንድሙ አፋብኝ ይሄ ጨዋታ ነግሬ እኮ ነው እኮ አይደለም
ማደንዘዣው ጋር ስትባል እምቢ። እኔ እኮ ዶክተር ነኝ፣ ኮሜዲ አይደለሁም። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራ እየሞከርኩኝ ነው ትላለህ። አታሰባበል። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየሁ ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ለልጄ የምገዛውን ምግብ እየበላህ ማደግ ሳያንስ እጅን ትዘረጋለህ፣ ጭራሽ ብር ልትቀበል። ኧረ አባዬ እኔም እኮ ግን ሰው ነኝ፣ ይሰማኛል። እሺ ይሰማኛል። ሳውራ ነው አንተ መቅዘፍ የመሰልክ ልጅ። እንደሱ ደግሞ እንዳትተኝሽ ከዚህ በኋላ ደግሞ ሁሌ ለሱ ጫማ ስገዛ ለኔ አገዘም፣ ለሱ የተመጣጠነ ምግብ ስገዛለት ለኔ ጋር የሱን ትራፊ ነው የምትሰጠኝ። አይዞ ምን አገባኝ እኔ ስላንተ የታውቃለሁ እንዴ? ይረሳል እንዴ? ትምህርት ቤት ወላጅ ተብያለሁ ብለኝ ይዘኝ ሄደ ይገዛ አይስክሬም የሚለውን አያሰክርም ብለህ አንብበህ በስንት አስተማሪ ፊት ነው ያዋረድከኝ። ለአንድ ቀን አባትቦ ከዛ ብክደ ሁላ እኮ አንድ አስተማሪ እኮ አላመነኝም አይደል እንዴ? አንተ የሰው ትንባሆ አባዬ ግን ለምንድን ነው ሁሌ የምትጨቃጨቁት? ይሄን አታቆም መሰሪ። የሆነ ቀን ይኸውልህ እንጀራ አባቱ ነኝ ብዬ በሰላም ቁጭ ብዬ እላለሁ። ተደብቆ መጥቶ እንጀራውን በልቶት ማለት ነው አባቱ ሊያረገኝ ነበር። እዚህ ጀምር በጣም ነው የምወደው። እንዴት እንዳወቅኩኝ ታውቃለህ? እንደምወደው ለውሼ ስጋ ገዝቼ መጥቼ ለቦቢ ማለት ነው ለሱስ ማን አለው ብዬ ከውሼ ላይ ቀንሼ ለሱ ማን አለው ልጅ ብላ ብዬ ለሱ ብቻ አይደለም ያንተን ያረጁ ልብሶች እንኳን ለልዋሽ ሰጥቼ የሻይ ብርጭቆ እነ መዘብዘፍ ያነባልዲ መቀየር ስጭው ከሻይ ብርጭቆ ይልቅ እሱን አስበልጬ ነው እንዳለ ጠቅላላ ልብስን ሰጥቼው ዘንጦ ይኖራል። ምን ጎደለበት? ይሄ ዳስተር የመሰለ ልጅ ረባኛ እምቢኛው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉድ ይፈላል። ዘነገጠች ቤቢ አስተካክል ነው ይሄንን ምን ለማለሳቀቶ እኔ መቆንጠጥ እፈራለሁ። ቢሆን መቆንጠጥ አልፈልግም። ቢሆን መቆንጠጥ አልፈልግም። ታይም የሚባል ነገር እኮ አለ። ጊዜ አጣጣም እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ፣ ስጣት እስቲ ትብላ። ምግቡ? አዎ ለውሻ? አዎ ትብላ? አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩህ እኮ። እሺ ለሷ? አዎ ውሰድላት። በዚህ አመት አሜሪካ ካልገባው እኔ ሊያስ አይደለም። አንተ ያመሃል እንዴ? ጦርነት ላይ ናቸው። አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምን እንደምፈራው እንዴት? ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም አላውቅም። ሰማኝ አይደለም? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖርል። እዛ ነገር እንጣር ነው እኮ ዋላ ነው። ተረዳኸኝ? እሺ አሁን አንተ አጸባይና ሳምር። እኔ መንገዱን ያውቃለሁ። እሺ በል እሺ ሂድ ሞከሪ አው ተጨምርሻለሁ። ኧረ ነገር ቀጥሮብኛል። እንደውም ወፍሯል። ለጅ ዝም ብለሽ ራቅ ናቴ ያላየሽው እኮ ናንጂ ጅልሰ ወሳደው ብላ አሎ አረጋ። ሃሎ ፋጢያ። ወይ ደህና ውለህ ነው? እንዴት ነው? የቱና ነው? ለምን እንደፈለከኝ ንገረኝና ያለሁበት ልንገርህ። የማ ብር ቦታ ነው ያለሁኝ አረጋ። እኔ አንተ ብር አግኝቼ መናሹ ጠላ ቤት ወስጄ አንድ ሁለት ልበል ብዬ ነው። ያመጣው ወንድሜ በጣም ይቅርታ። እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንዳልሄድ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ማስቸገር አልወድም ልጄ
ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው በቁጥጥር ስር ውለሃል። ያዘው። ይሄ ባለጌ ምንድነው? ምን ስላደረኩ ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። ኧረ ሙዬ ይሄን ተራራ የሚያክል መቀመጫ ይዘሽ ትንቆበልላለሽ፣ ትዞሪያለሽ። ውርስ ነው እንዴ? ሰላም አባቴ፣ እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ብታደርግ ፈልጌ ነበር። ምነው አመመህ እንዴ? ማለት